ወዳጄ በዙሪያችን ያለውን ዓለም በጥልቀት ስንመለከት እያንዳንዱ ፍጡርና ቁስ አካል የራሱ የሆነ ስርዓትና ሚዛን እንዳለው እንገነዘባለን። ይህንን ጥልቅ እውነት ከዕለት ተዕለት ሕይወታችን በተወሰደ ምሳሌ ብናይስ? አንድን የመኪና ሞተር እንመልከት። የሚፈለገውን ኃይል እንዲያወጣ፣ ጤንነቱ ተጠብቆ ለረጅም ጊዜ በጥንካሬ እንዲያገለግል የሚሰራበት ሰዓትና የሚሰጠው አገልግሎት ወሳኝነት አለው። ለምሳሌ ያህል ያለማቋረጥ ለ6 ሰዓት የመስራት አቅም ቢኖረውና አንተ ግን ከሚገባው በላይ 10 ሰዓት ብትጠቀምበት ሞተሩ ከመጠን በላይ እንዲሞቅ ታደርገዋለህ። በየ3 ወሩ የሞተር ዘይት ሌሎችም ሰርቪስ የሚፈልግ ቢሆንና አንተ ግን በ6 ወር ወይም በዓመት አንዴ ብታደርገው፣ በተጨማሪም የነዳጅ ማስጠንቀቂያ መብራት ሲያልቅ እያየ ንፋስ እስከሚስብ ድረስ ብትጠቀምበት የመኪናውን ሞተር የአገልግሎት ጊዜ እያሳጠርክ ነው። ብዙም ሳይቆይ እንደ ጓደኞቹ ከአሮጌ መኪና ወይም ከማይሰሩት ጋራዥና የመኪና ማረጃ ከተሰለፉት መሰሎቹ ጋር ታሰልፈዋለህ። የሕይወት ፍልስፍና ጥልቀት ያለው ምስጢር ደግሞ ምንም ሳታሰራው ለረጅም ጊዜያት ብታስቀምጠውም እንኳን የሞተሩ ጤንነት እያሳጣው የሚጠበቅበትን አቅም እየቀነሰ መምጣቱ ነው። ዝም ብሎ መቆምም እንደ ከመጠን በላይ መስራት መጎዳት ነው። ይህንን የመካኒኮች ጥበብ ወደ ሰዎች ሕይወት ምስጢር ስንቀይረው እውነትነቱ ይበልጥ ግልጽ ይሆንልናል። የሰው ልጅ ሕይወትም እንደ ሞተር ነው። እንደ ሞተሩ ሁሉ እኛም ከአቅማችን በላይ ስናደርግ፣ ከመጠን በላይ ስንናገር ወይም በተቃራኒው አብዝተን ዝም ስንል ብዙ እንጎዳለን። ከሚፈለግብንና ከሚጠበቅብን በላይ በማውራት በመለፍለፍ ስንት ዕድል ገፍተናል። ለምሳሌ ያህል የወደፊት የሕይወት አጋር ሊሆኑን የሚችሉ ሰዎችን በማይረባ የበዛ ወሬያችን ወይም ባልተጠበቀ ጊዜ በተነሳ ጭቅጭቅ ስንት ጊዜ አጥተናል። የመስሪያ ቤቱን ዕጣ ፈንታ በሚወሰን ስብሰባ ላይ በማያስፈልግ ዝባዝንኬ የስንቱን ሰራተኛ ጆሮ ደፍነን ተስፋቸውን አጨልመናል። የአደራ ስልጣን ተሰጥቶ የብዙዎቹን ሕይወት ሊለውጥ በሚችል መድረክ ላይ ሆነ በቃላት ብክነት የስንቱን ልብ አሰልችተ በየቤቱ የቴሌቪዥን መስኮታቸውን አዘግተ ወዴት ድረስ አስባልክ? አፍ ሲከፈት ጭንቅላት ይታያል የሚለው ብሂል እውነት ነው። ቃላቶቻችን የውስጣዊ ማንነታችን መስታወት ናቸው። ወዳጄ ከማውራት በፊት ማዳመጥ ይቀድማል። ማዳመጥ ከንግግር የሚበልጥ ጥበብ ነው። የልብ በሮች የሚከፍት ቁልፍ ነው። ጥልቅ ልቦናና የተመጠነ ቃል የሚለው እውነት ቢያንስ አጠገብህን በዙሪያ ያለውን ሰው ልኩ ምንድነው፣ ምንስ ነው የሚፈልገው የሚለውን ያመላክታል። ልክ የመኪና ሞተር ከልኩ በላይ ከሰራ እንደሚሞቀው ሁሉ አንተም ከልክ በላይ ስታወራ ግንኙነትን ታበላሻለህ፣ አድማጭን ታሰለቻለህ፣ ምናልባትም በራስ ላይ መከራን ትጠራለህ። ሌላ በኩል ደግሞ ሞተሩ ሰርቪስ እንደሚፈልገው አንተም በሕይወት ውስጥ የአእምሮ የመንፈስና የነፍስ ሰርቪስ ያስፈልጋል። ይህ ደግሞ ንባብ፣ ጥናት፣ ማሰላሰል፣ እረፍትና በጸጥታ ውስጥ ራስን ማዳመጥ ያካትታል። በተመሳሳይ መኪናው ሳይሰራ ብዙ ጊዜያት ቢቆም ለብልሽት እንደሚጋለጠው አንተም በጣም ዝምተኛ፣ ሁሉን ተቀባይ፣ ሐሳብን የማትገልጽ መሆን የለብህም። ዝም ያለ አፍ ሲከፈት ይሸታል፣ ያልተነገረ ብሶት ሲከማች ይፈነዳልና። የሰዎችን አጥንት ሊሰብሩ የሚችሉ ቃላትን ልትናገር ትችላለህ። ታላቁ መጽሐፍም እንዲህ ይላል፣ የሰነፍ አፍ ውድመቱ ነው፣ ከንፈሩም ለነፍሱ ወጥመድ ነው። ዝምታ እንደ ንግግር ሚዛኑ ሲዛባ አጥፊ ነው። ፈጣሪም ሁሉም ነገር በአቅምና በልክ ፈጥሯል። የፀሐይ ሙቀት፣ የባህር ዳርቻ፣ የሰውን ልጅ የሕይወት ዘመን ሁሉም በልክ ናቸው። ይህ ማለት ለመናገር ሆነ ዝም ለማለት፣ ለመስራትም ሆነ ለማረፍ፣ ለመማርም ሆነ ለማስተማር የተወሰነ ጊዜና ልክ አለው። ስለዚህ ወዳጄ የሕይወት ሞተራችንን ስንነዳ፣ የቃላታችንን ሚዛን ስንጠብቅ፣ ድርጊቶቻችንን ስናመዛዝን ሁሉ ነገር በልክ ይሁን። ለራስም ሆነ ለሌሎች ሰላም የምትሰጠው ብቁ የሆነ ሕይወት የምትኖረው በዚህ ጥበባዊ ሚዛን ውስጥ ስንኖር ነው። ሕይወት የጥበብ ውድድር ናት። በአንደኛው ጫፍ ከመጠን በላይ መሮጥ
በሌላኛው ደግሞ ከልክ በላይ መቆም ሁለቱም ከሚጠበቀው ዓላማ ያርቃሉ። ታላቁ መጽሐፍ እንዲህ ይላል፣ ለሁሉም ነገር ጊዜ አለው፣ ከሰማይ በታች ለሚሆን ነገር ሁሉ ጊዜ አለው። የፍጹምነት ፍለጋ የሚጀምረው ይህንን ሚዛን ከራስ ውስጥ ስታገኘው ነው። የሕይወትን ሞተር በጥንቃቄ ተንከባከበው። ሁሉም ነገር በልክ ይሁን። አመሰግናለሁ።